ለመሆኑ ጾም ማለት ለሰውነታችን የሚሰጥ ቅጣት ወይንስ ለአእምሯችን የሚሰጥ ነፃነት? ብዙዎቻችን ጾም ሲባል የሚታየን የተራበ ሆድ እና ዝልፍልፍ ያለ አካል ብቻ ነው። ነገር ግን እውነታው ከዚህ እጅግ የራቀ ነው። ጾም ለአካል ብቻ ሳይሆን ለአእምሮ የሚሰጥ ታላቅ እረፍት፣ የነፍስ መታደሻና የአስተሳሰብ ዳግም መወለድ ነው። ዛሬ በዝርዝር የምናያቸው በርካታ ቁልፍ ነጥቦች ሕይወትህንና አመለካከትህን የሚቀይሩ ናቸው። ጾም እንዴት ለአእምሮህ ሪፍሬሽ እንደሚያደርገው፣ ትኩረትህን እንዴት እንደሚጨምርና በሁካታ ውስጥ የውስጥ ሰላምህን የምታገኝበትን ሚስጥር አንድ በአንድ እናያለን። ወደ ዝርዝር ነጥቦቹ ከመግባታችን በፊት ግን እንዲህ አይነት ጠቃሚ ጥበቦች እንዲደርሱት ቪዲዮውን ላይክ በማድረግ ይጀምሩ። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰባችንን ይቀላቀሉ። አንደኛ፣ ጾም ለአእምሮ ጥራት። ለመሆኑ ጾም ሲጀምሩ አእምሮ ይበልጥ እንደሚነቃቃ ያውቃሉ? ብዙ ጊዜ ባልን ቁጥር ሰውነታችን አብዛኛውን ጉልበቱን የሚያጥፈው ያንን የተመገብነውን ምግብ በማንሸራሸር ላይ ነው። ምግብን ለተወሰነ ጊዜ ስንተው ግን ያ ሁሉ ትልቅ ጉልበት ወደ አእምሯችን ይዞራል። ይህ ማለት አእምሮ አላስፈላጊ ከሆነ የሰውነት ሥራ ነፃ ሆኖ ራሱን የማደስና የማጥራት እድል ያገኛል ማለት ነው። ልክ ኮምፒውተር ላይ ብዙ የማይጠቅሙ ፋይሎች ተከፍተው ሲዘገይ ሁሉንም ዘግተን ሪፍሬሽ እንደምናደርገው ሁሉ ጾምም ለአእምሯችን ሪፍሬሽ የማድረጊያ ጊዜ ነው። ትኩረታችን በሺህ ቦታ ተበታትኗል። በጾም ወቅት ግን አእምሮ ከተለያዩ ስሜታዊ ግፊቶች ስለሚቆጠብ በአንድ ነገር ላይ በጥልቀት የማተኮር ዲፕ ወርክ አቅማችንን ይጨምረዋል። አባቶቻችን በጾም ወቅት የሚመጡላቸው አዳዲስ ሐሳቦችና ጥልቅ ግንዛቤዎችን የሚመነጩት ከነዚህ የአእምሮ ንቃት ነው። አእምሮ ንጹሕ ሲሆን ለዓመታት የከበዱት ጥያቄዎች መልሳቸው ፍትው ብሎ ይታየዎታል። ጾም ሆድን ማስራብ ብቻ ሳይሆን የታሰረውን የአእምሮ አድማስ መፍቻ ቁልፍ ነው። ስለዚህ ወዳጄ ጾምን እንደ ረሃብ አትቁጠረው። ይልቅስ አእምሮህ ዳግም እንዲወለድና በጥራት እንዲያስብ የምትሰጠው ታላቅ ዕድል አድርገህ ተመልከተው። አእምሮ ሲጠራ ሕይወትም አብራ ትጠራለች። ሁለተኛ፣ ጾም እንደ መንፈሳዊ ዲሲፕሊን፣ ራስን የመግዛት ጥበብ። በሕይወት ውስጥ ትልቁ ድል ሌላውን ማሸነፍ ሳይሆን ራስን መግዛት መቻል ነው። አባቶቻችን ጾምን እንደ ትልቅ የዲሲፕሊን መለማመጃ የሚጠቀሙት ለዚህ ነው። አይ ማለት የምንችለው ለምግብ ብቻ ሳይሆን ለገዛ ስሜታችንም ጭምር መሆኑን እንለማመድበታለን። ሆድህ ሲራብ ብላ የሚልህን የተፈጥሮ ግፊት አሸንፈህ ለቆምክለት ዓላማ ስትጸና በውስጥህ የሚገነባው አንድ ታላቅ ኃይል አለ። እሱም ዲሲፕሊን ይባላል። ራሱን መግዛት የቻለ ሰው ዓለምን መግዛት ይችላል። ጾም የአእምሮ የመቋቋም አቅምን ይገነባል። በጾም ወቅት የሚሰማህን የረሃብ ስሜት ወይም ድካም በጽናት ስታሳልፈው ነገ በሕይወት ውስጥ የሚያጋጥሙህን ሌሎች ፈተናዎች የመቋቋም ብቃትህን በውስጥህ እያዳበርክ ነው። በዘመናዊ ማይንድሰት ትምህርት ውስጥ ይህ ኮምፎርት ዞን ጥሎ መውጣት ይባላል። ጾም ሆን ብለን ራሳችንን ለፈተና አጋልጠን የምናጠናክርበት መንፈሳዊ ጂም ወይም የአካል ብቃት ማዕከል ነው። በጾም የጠነከረ ማንነት በሕይወቱ ሽንፍር ውስጥ አይወድቅም። የባህልና የመንፈሳዊነት ቅንጅት። በኢትዮጵያ ባህል ውስጥ ጾም ለሥጋዊ ፍላጎት አይ ብለን ለመንፈሳዊ ከፍታ አዎ የምንልበት ወቅት ነው። ይህ ልምምድ በአሁኑ ዘመን በብዙ ስኬታማ ሰዎች ዘንድ
የሚዘወተረውን አላስፈላጊ ደስታዎችን የመከልከልን ጥበብ ከሺህ ዓመታት በፊት አባቶቻችን ያውቁት እንደነበር ያሳየናል። የዚህ ክፍል ዋና ትምህርት ይህ ነው። ራሱን መግዛት ያልቻለ ሰው የሌሎች ፍላጎቶች ባሪያ ይሆናል። ጾም ግን ያንን ሰንሰለት ሰብሮ የራስህ ጌታ እንድትሆን ያደርግሃል። ሶስተኛ፣ የውስጥ ሰላምና ማሰላሰል፣ ወደ ውስጥ መመልከት። ጾም ከውጭው ዓለም ጫጫታ ተለይተን ወደ ውስጣዊ ማንነታችን የምንመለከትበት ድልድይ ነው። ብዙውን ጊዜ ትኩረታችን ነገሮችን በመብላት በመግዛት ወይም በማግኘት ላይ ስለሆነ የራሳችንን የውስጥ ድምፅ መስማት ተስኖናል። ጾም ግን እነዚህን ውጫዊ ፍላጎቶች ለጊዜው ጸጥ በማድረግ ነፍሳችንን የምትፈልገውን እውነተኛ እርካታ እንድንመረምር ያደርገናል። የአእምሮ ጸጥታ፣ በጾም ወቅት የምናደርገው ጸሎት ወይም ማሰላሰል አእምሮአችንን ከጭንቀት ያጸደዋል። በምስሉ እንደምትመለከቱት በዝምታና በተረጋጋ መንፈስ ውስጥ መሆን የውስጥ ጸጥታን ለማግኘት ትልቁ መንገድ ነው። ይህ ልምምድ በዘመናዊው ዓለም ማይንድፉልነስ እንደሚባለው አእምሮህ አሁን ባለው ቅጽበት ላይ ብቻ እንዲያተኩርና ካለፈው ቁጭት ወይም ከወደፊት ስጋት ነፃ እንዲሆን ይረዳሃል። መንፈሳዊ እድገት፣ ይህ መንፈሳዊ ዝምታ ለግል እድገትህ አዲስ አቅጣጫ ይሰጣል። አእምሮህ ሲረጋጋ የህይወት ፈተናዎችን በጭንቀት ሳይሆን በጥበብ የመጋፈጥ ችሎታ ይጨምራል። ጾም ማለት ራስህን ባዶ ማድረግ ሳይሆን አእምሮህን በሰላምና በብርሃን መሙላት ነው። የሐሳቡ ጥቅል፣ ባሳለፍነው ቆይታ ጾም ማለት ሆድን ባዶ ማድረግ ብቻ ሳይሆን አእምሮን በጥበብ መሙላት እንደሆነ ተመልክተናል። ጾም የአስተሳሰብ ጥራትን ይሰጣል፣ ራስን የመግዛት ዲሲፕሊን ይገነባል፣ እናም በሁካታው ውስጥ የማይናወጥ የውስጥ ሰላም ያጎናጽፈናል። ያስታውሱ፣ ጾም የሰውነት ቅጣት ሳይሆን የነፍስ ነፃነት ነው። አባቶቻችን ለዘመናት የጠበቁት ይህ ጥበብ ዛሬ በሳይንስም የተረጋገጠ የአእምሮ ሰላም ማግኛ መንገድ ሆኖ እናገኘዋለን። ስለዚህ ወዳጄ ዛሬ የምግብ ጾም ብቻ ሳይሆን የጭንቀት የጥላቻና የመጥፎ ንግግር ጾምም እንጀምር። ከውጭው ጫጫታ ይልቅ የውስጥህን ጸጥታ ስማው። ያኔ እውነተኛው ማንነትህን እና ለህይወት የሚያስፈልገውን አቅጣጫ ታገኘዋለህ። የዛሬው ዝግጅታችን ይህንን ይመስል ነበር። እናንተስ ጾም በአእምሯችሁ ወይም በህይወት አመለካከታችሁ ላይ ምን አይነት ለውጥ ሲያመጣ አስተውላችኋል? ከታች ባለው የኮሜንት መስጫ ስር ላይ ሐሳባችሁን አጋሩ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ለወዳጆቻችሁ ሼር አድርጉ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የዊዝደም ማይንድሰት ቤተሰብ ይሁኑ። በቀጣይ ቪዲዮ እስከምንገናኝ በሰላም ቆዩ። ቻው።